የረሱል ሰለላሁ ዐለይሂ ወሰለም አራት ሴት ልጆች ስም ጥቀስ። ፋጡማ አንድ፣ የአብልአስ ሚስት ዘይነብ ሁለት፣ ሩቅያ ሶስት፣ አንዷ ማን ነበረች? ኡሙ ኩልሱም። አላህ ሱብሓነሁ ወተዓላ ቁርአን ላይ 3 ጊዜ ሰላም ያለው ነብይ ማን ነው? በተወለደ ጊዜ ሰላም ይሆናል፣ በሚሞት ጊዜ እና በሚቀሰቀስ ጊዜ ሰላም ይሆናል ያለው። ሰላሙን ነብዩላህ ያህያ ጀግና ነው። ጀግና ኻሊድ ኢብኑ ወሊድ ተራ ወታደር ሆኖ ሄዶ ጀነራል ሆኖ የተመለሰበት ጦርነት ምን ይባላል? አላህ ሙእታ ጦርነት ማዕረከት ሙእታ። የረሱል ሰለላሁ ዐለይሂ ወሰለም 3 ወንድ ልጆች ስም ጥቀስ። ኢብራሂም አንድ፣ ቃሲም ሁለት፣ አብደላህ ሶስት። በቁርአን ውስጥ እንደተጠቀሰው በረካ ያለው ዛፍ ምን ተብሎ ይጠራል? እንዴ የቴምር ዛፍ በለው። ቴምር ወላሂ ብዙ ማመታ። የዘይቱን ዛፍ። የነብዩ ሰለላሁ ዐለይሂ ወሰለም ጎሳ ምን በመባል ይታወቃል? ቁረይሽ ነው። 5ቱ ለነቢያት የተሰጣቸውን መጽሐፎችን ዘርዝር። ቁርአን ለሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢንጂል ለኢሳ ዐለይሂ ሰላም፣ ተውራት ለሙሳ፣ ዘቡር ለዳውድ፣ ሱሑፍ ለኢብራሂም። የነቢዩላህ ዩሱፍ ወንድሞች ስንት ናቸው? 11። የቂያማ አንድ ቀን ምን ያክል ረጅም ነው? የቂያማ አንድ ቀን 50,000 ዓመት። ጎበዝ። ኢነላህ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ምን ሱራ ላይ ነው? ሱረቱል አሕዛብ። ሱረቱል አሕዛብ። ብቸኛው ቁርአን ውስጥ የተጠቀሰው ቀሚስ የማን ቀሚስ ነው? ቀሚስ ወላሂ ቀሚስ ተብሎ እንትን ነው ሐር ያስፈልገዋል። ይሄ የሐር ቀሚስ ጊዜያት የነቢዩላህ ዩሱፍ ቀሚስ ነው።